ያለው መረጃ ይዘው ግልጽ ነው እናት ታሜ ማሻአላ ልጁ እናቴ ትሞት ወይ ለዚህ ሲገባዋል ማሪ ክንፍ ብትይለት አረባክሽ አይ ታናሳስረው እውነት አናሳስረው ማርያምን አይደል እኔ እናቴ አይ ዲስካውንት ይደረግለት ጋርድ ነገር ነው ወይ ማርያምን ቆንጆ ነው አፉ በዩ በእናትሽ ሐራም አገባኝም ኖርም ወይ በእናትሽ ወይ ታይ በማርያም አይባልም ወይ ሐራም እኔ ወደ ቦርጫም ሸረሪት ምናምን ታይ ማርያ አይነሳብሽ ካራቴ ነው እንደሚጫወተው እስቲ እንትን ማከላከያ ነበር ማሻአላ ይሄን ልብስ አንቺ ነሽ የገዛሽለት ከ600 ሺህ ብር ነው ይሄን ልብስ የገዛው ውዴ ግድ የለሽም እቺ ማናት ቆይ ኖ ታሜ ጉዴ እቺ ልጅ ብዙ እኔ ያልኩ አልፈልግም ምን ያረጋል ይሄ ፎቶ ስልክሽ አጠፋለሁ ነገርሽ ካለ አልፈልግም ብላ አንተ ስለምትወጂው ምን ችግር አለ እኔ አልፈልግም እኔ አልወድም በቃ ከሱ ካሁን በኋላ ምንም አልፈልግም አጠፋለሁ ከስልኬ ያቺን እናፋታችሁ ነገር አይመስላችሁ ጋይስ እንደኔ ሐሳብ እናፋታችሁ ያቺን እናፋታችሁ ምንም የለም ታይ አትቀልድ ነገር አይደል እንዴ የምትይው ዶርዬ ናትና ለምታስቲ እንደሰጣት ገባ ወንድሜ ያ ቪዲዮ ብቻ ማለት ተመለሰህ ላከላት እሺ ታሜ ደስ ይለኛል የኔ አባት ምክንያቱም ያን ሰዓት ቪዲዮ ስትለቅ እኔ አይቼ እኔ ራሴ በጣም ነው የደነገጥኩት ምክንያቱም አንድ ወንድ ልጅ እሷ ጋር ላይቭ ካሳለፈ በኋላ እንደዚህ ቪዲዮ ቀርጾ መያዝ ማለት እንግዲህ እናንተ እንደምታውቁት ነው ወንጀሉ ብቻ ሳይሆን ላይክ በቃ እንደዚህ አይነት ነገር ማሰቡ ራሱ በጣም እጅግ በጣም የሚዘነግ ነገር ነው አሁን ቪዲዮ በውስጥ ገብቼ አሁን መንገድ ላይ ስላለው ነው ከመኪና እንትን ሳደርግ ከውስጥ ገብቼ ፎቶን አገኛለሁ ማለት ቪዲዮን አገኛለሁ ወደ አንተ ወይንም የሜሲ ቁጥር አለኝ ለሜሲ ልክልታለሁ ለራሷ